3 ዓመት ሙሉ እንግዲህ የነበረው የገርልስ ማኒፌስቶ እንቅስቃሴ በተለያዩ በአራቱም አቅጣጫ የኢትዮጵያ ክልሎች ላይ እየተገኘ የተለያዩ ጥናቶችን ሰርተን ዛሬ እንግዲህ ላውንቺንግ ሴሬሞኒ ላይ ደርሰናል። ከዚህ በኋላ እንግዲህ የሚጠበቀው ስቴክ ሆልደርስ እንግዲህ የባለድርሻ አካላት ይህንን ጉዳይ በእጃቸው ላይ ይዘው ገርልስ ማኒፌስቶን ተግባራዊ ላይ እንዲያውሉልን መልእክቴን አስተላልፋለሁ። ሴት ልጆች ጥያቄ፣ የትምህርታቸው ጥያቄ፣ ሰላም ወጥተው የመግባታቸው ጉዳይ፣ የአካል ጉዳተኛ ሴት ልጆች ጉዳይ፣ የአርብቶ አደር ሴት ልጆች ጉዳይ እንደሚያገባችሁ እንደሚመለከታችሁ የሚያመለክት ስለሆነ እዚህ ማኒፌስቶ ምረቃ ላይ እንደመገኘታችን ቀጥለንም ደግሞ በምንሰራቸው ስራዎች ሁሉ ይሄ ማኒፌስቶ በመደርደሪያ ላይ የሚቀመጥ ሳይሆን ሁልጊዜም በፕሮግራማችን ውስጥ በስራዎቻችን ውስጥ በእቅዶቻችን ውስጥ የምናካትተው እንዲሆን ሪሶርስ የምናስገባበት እንዲሆን ፈንድ የምናፈላልግበት እንዲሆን የፖሊሲዎቻችን ዋና አመንጪ እንዲሆን እንጠብቃለን። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር ይህ ማኒፌስቶ የኛም የምንሰራው ዋና የሴቶችን መብት እና የስራ ጾታ እኩልነት ለማስፈን የምንሰራውን በጣም የሚያግዝ በመሆኑ ይህንን ተግባራዊ ለማድረግ ቃል የምንገባ መሆኑና በዚህ ውስጥ የተቀመጡ ዋና አምስቱ ቀደም የተዘረዘረ የነበሩ ዋና ፒላሮቹ ወይ ደግሞ ዋና ክራሪቲና ጥያቄዎቻቸውን ተግባራዊ ለማድረግ በሁሉም ፖሊሲዎች እና ስትራቴጂዎች በህጎች እንዲገቡ እንዲሻሻሉ በአበክረን የምንሰራ መሆኑን ለመግለጽ ወዳለሁ። Ethiopian Girls Manifesto